ለጉበት ስብ የሚጠቅሙ 5 በሳይንስ የተደገፉ ጠቃሚ የሆኑ ምግቦች እንደዛውም ደግሞ ሰፕሊመንቶችን ልንገራችሁ። አንደኛ ኦሜጋ 3 ፋቲ አሲድስ። እነኚህ እንግዲህ በአሳ ምርቶች ውስጥ በብዛት የሚገኙ ናቸው ማለት ነው። እነ ሳርዲንስ፣ እነ ሳልመንስ አይነት የመሳሰሉ አሳዎች ማለት ነው። በሰፕሊመንት ፎርምም አለ። እንዴት ነው የሚጠቅሙት? እነኚህ ጉበታችን ላይ ጉዳት የሚያመጣው ታጋይ መጠንን ለመቀነስ ይረዳል። እንደዛውም ደግሞ የሊቨር ኢንፍላሜሽኖችን ለመቀነስ ይረዳል ማለት ነው። ሁለተኛ ከርከሚን፣ ይሄ ከእርድ የሚገኘው አክቲቭ ኢንግሪዲየንት ሲሆን ይሄም ደግሞ ለጉበት ጤና እንደዛውም ደግሞ እነኚህ ፋቲ ሊቨር ጉዳት ሊያመጡ የሚችሉ ነገሮችን የመቀነስ ባህሪ ያለው። ሶስተኛ ፕሮባዮቲክስ የሚባሉት ጤናማ የሆኑ ባክቴሪያ ሄልዚ ወይም ደግሞ ገት ባክቴሪያን እንትን የሚያደርጉ ማለት ነው። ይሄም እንዴት ነው የሚረዳው? ጉበት ላይ ጉዳት ሊያመጡ የሚችሉ ባክቴሪያዎችን ሪፕሌስ ያደርግልናል ማለት ነው። ይህንን በተፈጥሮ መልክ ከምታገኙት ከዮገርት እሳት ያልነካ እንደ እርጎ አይነት የመሳሰሉ ማለት ነው። በሰፕሊመንት ፎርምም አለ መግዛት የሚችል ሰው ይህንን ገዝቶ መጠቀም ይችላል ማለት ነው። አራተኛ ቫይታሚን ኢ፣ ይሄም ደግሞ የተለያዩ ኢንፍላሜሽኖችን እና ጥቅሞች አሉት ማለት ነው ሰውነታችን ላይ። እንግዲህ ይህ ቫይታሚን ኢ ከፍተኛ የሆነ ዶዝን መውሰድ ጠቃሚ አይደለም ማለት። አምስተኛ እና የመጨረሻው ቡና፣ እንግዲህ ጥቁር ቡና ማለት ነው፣ ምንም ያልተቀላቀለ ሱከር ያልበዛበት ቡና ሁሌ 2-3 የሚተጠቀሙ ለጉበታችሁ እንደዛም ደግሞ ጉበት ላይ ችግርም ካለ የተለያዩ ጥቅሞች አሉት ማለት ነው። አመሰግናለሁ።